ሰላም እንዴት ቆያችሁኝ? ውድ የሰሊዲና ቲዩብ ተከታታዮች፣ ዛሬ ስለ ሼን ላይ እንዴት ማዘዝ እንደምንችል አብረን እናያለን። እንደምታውቁት እኔ ሼን፣ አማዞን እና ተሙ ላይ ትዕዛዝ እየተቀበልኩኝ ወደ ኢትዮጵያ ልካለሁኝ። ስለዚህ ማዘዝ የምትፈልጉ በዚህ አጋጣሚ ልታዙኝ ትችላላችሁ። እላዩ ላይ ባለው ዋጋ መሰረት ነው ማዘላችሁ። እንቀጥል። እናንተ ማዘዝ ለምትፈልጉት ደግሞ ላሳያችሁ። አድሬስ ቡክ የሚለው ላይ እንገባለን። የኔ የተሞላ ስለሆነ ኦልሬዲ እንትን አይልም። በዚህ መልኩ ባዶ ሆኖ ይመጣል ማለት ነው ለእናንተ። እንደዚህ ባዶ ሆኖ ሲመጣ ሎኬሽኗ ላይ ያላችሁበትን አገር፣ ከዛ ፈርስት ኔም ላይ፣ ከዛ ፋሚሊ ኔም ላይ የራሳችሁን ስም፣ የቤተሰባችሁን ስም፣ ከዛ ስልክ ቁጥራችሁን ታስገቡና ሎኬሽን የሚለው ጋር ማለት ነው የምትኖሩበትን ሰፈር ቤታችሁ ሳይቀር የስትሬት ነምበር የሚለው አሁን ዱባይ ላይ በአብዛኛው እንግዲህ እኔ ዱባይ ላይ ስለምኖር እሱን ነው የማውቀው። ስትሬት አለው፣ የቤቱ ቁጥር አለው፣ ከዛ የአካባቢው ቁጥር አለ፣ እንደገና የስትሬት አለ እና እሱን ሁሉ አስገቡ። ወይንም ደግሞ ቢልዲንግ ላይ ወይ አፓርትመንት ላይ የምትኖሩ ከሆነ የእሱንም ቁጥር አስገቡ። ከዛ ሁሉንም ከጨረሳችሁ በኋላ ሴቭ ትሉታላችሁ ማለት ነው። የኔ ኦልሬዲ ሴቭ ስለተደረገ ሴቭ ነው የምንሄደው ማለት ነው። ሎኬሽን ያው ዩኤኢ ብለነዋል፣ ወይንም ባላችሁበት ሀገር አስገብተንለታል። ከረንሲ በምን ሀገር ክፍያ ነው የሚከፈለው ለሚለው ከዚህ ውስጥ መርጠን እኔ አሁን የዩኤኢ ነው ያስገባሁት። እናንተም ባላችሁበት ታስገባላችሁ። ባይዘው ኢትዮጵያ ይሰራል፣ ግን በፖስታ ቤትና በምትከፍሉት በዶላር ነው። በዛ ከተስማማችሁ ነው። እንዲህ አድርጋችሁ ከጨረሳችሁ በኋላ ትመለሳላችሁ። ሆም ላይ ትገባላችሁ። ጠቅላላ እንደዚህ ይመጣላችኋል። የማንን ነው የምትፈልጉት? የልጅ ነው የአዋቂ ነው የምንድን ነው የሚለውን በዚህ መልኩ ይመጣላችኋል። ለምሳሌ የልጅን ስንመርጥ እንደዚህ ይመጣልናል ማለት ነው። በነገራችን ላይ ዋጋው ከሳይዙ ጋር ከከለሩ ጋር ይለያያል። አሁን ይሄ 10 ድርሃም ነው አይደል የሚለው፣ ቱ ፒስ 10 ድርሃም ነው የሚለው አይደል። አሁን ይሄ ከ6 እስከ 9 መንዝል አለው ነው። ግንስ ለ2 ዓመት እስከ 3 ዓመት ብለን ካልነው 17 ይገባል ማለት ነው። በዛው ከመረጥንለት በዛው ልክም ደግሞ ዋጋው ይቀየራል ማለት ነው። ከለርም ሲኖረው ዋጋው ይቀየራል ማለት ነው። እና ተጠንቀቁ የምትመርጡትን። ሌላው ላሳያችሁ የሚፈልገው ነገር ስትመርጡ የሰዎችን ኮመንት አንብቡ። ሰዎች ስለዚህ ልብስ ምን ብለዋል፣ ምን አስተያየት ሰጥተዋል የሚለውን አንብቡ እቃውን ከመምረጣችሁ በፊት። ከዛ በኋላ ልክ እንደዚህ ለምሳሌ አሁን ይሄንን በዚህ መረጥ ነው ብንል ከ6 እስከ 9 ከዛ እችን ነው የምንነካት አድ ቱ ካርት የሚለው እዚች